der ከሆነ አኩሳቲቭ ሲሆን den ይሆናል ዳቲቭ ሲሆን dem ይሆናል ኦኬ ዳቲቭ ከወሰደ seiner የሆነበት ምክንያት ቅድም እንዳልኳችሁ ፍራው ነች አይደለ ሚስቱ ዲ ፍራው አይደለ ዲ ፍራው ዳቲቭ ሲሆን der ይወስዳል ብያለሁ ስለዚህ seiner ይሰጣታል seiner ፍራው einen Kuss ይሰጣታል አኩሳቲቭ ስለሆነ den ይሆናል አያችሁ der Kuss den ይሆናል en ይወስዳል የቤት ስራ ሰጣችኋለሁ እናወራበታን ተከታታይ ቪዲዮዎችን እንሰራለን ምሳሌ ሰጣችሁና በደንብ እናያለን Akkusativ Dativ und Akkusativ ja okay Dativ እና አኩሳቲቭ በጣም ብዙዎቻችንን የሚያስቸግር ትምህርት ነው እኔም በአይንስ እና በአስቫይ እንዲሁም በቤአይንስ ሌቭል ያሉትን ነው ማስተምራችሁ አኩሳቲቭ ስለሆነ ማለት ነው ኢንዲ ኪርኸ ኦኬ በቬጉንግ ስለሆነ መሄድ ስለዚህ አኩሳቲቭ ይወስዳል ኢንዲ ምክንያቱም ኪርኸ ምንድነው ዲ ነው የሚወስደው አይደል እሺ ዳቲቭ ሲሆን ደግሞ እንቅስቃሴ ሳይሆን ቮ የሚለውን ምሳሌ ቮ የሚለውን ጥያቄ የሚመልስ ነው ዳቲቭ አኩሳቲቭ ደግሞ ቦሂን ለመግለጽ ያክል ለምሳሌ ቮ ብስቱ ብሎ የሆነ ሰው ሲጠይቃችሁ የት ናችሁ ብላችሁ ሲጠይቃችሁ ለምሳሌ ኢንዲያ ኪርኸ ትላላችሁ ማለት ነው አይደለ ዲ ነው የሚወስደው ፌሚኒን ነው አይደለ ኪርኸ ግን der የሚለውን የሚወስድበት ምክንያት ምንድነው ዳቲቭ ስለሆነ helfen የሚለው ቃል የሚለው verb የሚወስደው አኩሳቲቭ ነው ወይስ ዳቲቭ ነው የሚለውን ስንመልስ ይሄን የምታጠኑት ነገር ነው ዳቲቭ ነው የሚወስደው ስለዚህ እዚህ ጋር ዳቲቭ ስለሆነ ich helfe dir ይሆናል ማለት ነው አያችሁት አይደለ sehen mich nicht ለምሳሌ ማለት ነው mich አሁን የሚለው ኢሽ አለ አይደለ ዳቲቭ ሲሆን ምንድነው mir አይደል ይሄን sehen የሚለው verb የሚወስደው አኩሳቲቭ ነው አኩሳቲቭ ለምንድነው ኢሽ ቅድም በዲና በዱና በዲና በዲሽ እንደገለጽኩት ኢሽ የሚሆነው አኩሳቲቭ ሲሆን ሚሽ ስለሚሆን ማለት ነው ስለዚህ ዳቲቭ እና አኩሳቲቭን ስንማር ዲያዲዳስን በጣም የግድ ማወቅ ያለብን ነገር ነው ዲያዲዳስ እሱን የግድ ማየት ያለብን ማወቅ ያለብን ነገር ነው ማለት በዲያዲዳስ ጊዜ ምን ይወስዳል ዲያዲዳስ ትናስ መስልኩት አይደል anyway der die እና das ኦኬ በዚህ ጊዜ አኩሳቲቭ ሲሆን እና ዳቲቭ ሲሆን ይሄንን ይውላችሁ ይሄንን ሌላ ቪዲዮ ላይ በደም ሰርቻለሁ ፕሊዝ እዛ ገብታችሁ በደም እንትበሉት እሺ ዳቲቭ ሲሆን እና አኩሳቲቭ ሲሆን ምንድነው የሚወስደው ዲያዲዳስ የሚለው አጭር ልንገራችሁ ዲያ ከሆነ አኩሳቲቭ ሲሆን den ይሆናል ዳቲቭ ሲሆን dem ይሆናል ኦኬ ዲ ከሆነ አኩሳቲቭ ሲሆን ዲ ይሆናል ተመልሶ ዳቲቭ ሲሆን der ይሆናል ይሄን በምሳሌ ያሳያችኋለሁ ግራም ያጋባ አይደለም das ከሆነ አኩሳቲቭ ሲሆን ተመልሶ እዛው das ይሆናል ዳቲቭ ሲሆን dem ይሆናል ኦኬ ምሳሌ ልስጣችሁ እዚህ ላይ ለምሳሌ der Mann der ከሆነ ማን ይሆናል አይደል ወንድ ሰው der Mann ኦኬ der Mann ሰውየው ማለት ነው ለምሳሌ ሌላ ደግሞ ዲፍራው ይሄን ነገር ገልጬዋለሁ ተመልሼ እንደዚህ ብዙ ማጥፋት የለብኝም ጊዜ እውነት ለመናገር በፊት ቪዲዮ ላይ በደንብ ስለሰራሁት በጣም ባጭሩ ቶሎ እንትላችኋለሁ ዲፍራው ለምሳሌ ዳስ ከሆነ ደግሞ ምን ይወስዳል ዳስ አንድ ነው ነገር ነው አውት ዳስ አውት እሺ አሁን ለምሳሌ የሆነ ሽሉስል መስጠት አውቶ ሽሉስል አሁን አውቶ ኦኬ በዳቲቭና በእንትን አንድ ምሳሌ ልስጣችሁና እንጨርሳለን የዛሬውን ማለት በጣም ብዙ ሐሳብ ነው ግን የቤት ስራ ሰጣችኋለሁ እናወራበታን ተከታታይ ቪዲዮዎችን እንሰራለን ምሳሌ ሰጣችሁና በደንብ እናያለን አሁን ለምሳሌ
አንድ ምሳሌ ሶስቱን ያጠቃለለ የሆነ ምሳሌ ልስጣችሁ እንዴት ዲዳዝ ምናምን እንዴት በአኩሳቲቭ እና በኖሚናቲቭ እንደሚሄድ ኖሚናቲቭ አይደለም አኩሳቲቭ እና ዳቲቭ ኖሚናቲቭ እንማራለን እንገባለን ይሄ ኖሚናቲቭ ነው ለምሳሌ ዲያ ያያችሁ ዲ ዳዝ ኖሚናቲቭ ነው እሱ ሌላ ነው ዛሬ አኩሳቲቭ እና ዳቲቭን ሞር ስለምናት እሺ der Mann gibt ለምሳሌ gibt seine በደንብ ልጻፈው der Mann gibt seine Frau ምን ይሰጣታል አይንኩስ ለምሳሌ አይንኩስ ምንድነው መሳም አይደል አይነን ኩስ ዋው አይ ቲንክ ጥሩ ምሳሌ ሰጠው መሰለኝ ኦኬ እሺ ይወላችሁ አሁን እዚህ ጋር በደንብ እንድታዩኝ የምፈልገው ነገር አለ der Mann gibt ካለ በኋላ ምን ይሆናል seiner einen ኦኬ geben ምንድነው ብያችኋለሁ ቅድም geben ምንድነው ዳቲቭ ይወስዳል አይደል geben ዳቲቭ ከወሰደ gibt የgeben በእሱ ሲሆን gibt ነው የሚሆነው ዳቲቭ ከወሰደ seiner የሆነበት ምክንያት ቅድም እንዳልኳችሁ ፍራው ነች አይደል ሚስቱ ዲ ፍራው አይደል ዲ ፍራው ዳቲቭ ሲሆን der ይወስዳል ብያለሁ ስለዚህ ዛይነር ይሆናል ማለት ነው ዛይን ማለት የሱ ማለት ነው የሱ ሚስት ለማለት ዛይነር ይወስዳል ለምን ዳቲቭ ስለሆነ ለምን ጊፍት ዳቲቭ ስለሆነ ጊፍት የምንጠቀመው ከዛ በኋላ የሴት ልጅቷ ሴት ደግሞ ዲ ነው የሚወስደው ዳቲቭ ሲሆን der ስለሚወስድ እዚህ ጋር ማብረው er ይሆናል ማለት ነው ከዛ ዛይነር ፍራው einen ኩስ ምንድነው መሳም አይንኮስ ነው የሚባለው መሳም እንት ነው der ኩስ ለምሳሌ መሳም ነው የሚባለው አይደል ኖምን ነው ምንድነው ኩስ ኖምን ነው ከዛ በኋላ እሱ አይነን ይሆናል ለምን በአኩሳቲቭ ስለሆነ ይሰጣታል ዛይነ ፍራው አይነን ኩስ ይሰጣታል አኩሳቲቭ ስለሆነ den ይሆናል አያችሁ der ኩስ den ይሆናል en ይወስዳል ኦኬ ዋው this is so ብዙ እንትን ነው ስለዚህ አሁን አንድ ነገር የምጠይቃችሁ ምንድነው ፕሊዝ እነኚህን ከተማርናቸው ነገሮች ውስጥ እስቲ ጥያቄዎችን እናንተ የመሰላችሁን 3-4 ጥያቄ አይደለም አረፍተ ነገር ሞክሩ ተሳሳቱ ኢትስ ኦኬ ኮሜንት ላይ ሞክሩና አረፍተ ነገር ስጡኝ እስቲ ጻፉና አረፍተ ነገር ሊዮ የሆነ ቀላል የሆነ አረፍተ ነገር እነኚህን እስካሁን የጻፍናቸውን ቨርቦች ተጠቅማችሁ አረፍተ ነገር ስሩና ሊዮ እስቲ እና ዳቲቭ እና አኩሳቲቭን ተጠቅማችሁ እስካሁን ኤክሌርን እስካሁን በገለጽኩላችሁ መልኩ ማለት ነውና ምን የትኛው ሌቭል ላይ እንዳላችሁ ማየት እችላለሁ ማለት ነው አዳመጣችሁኝ አመሰግናለሁ በሚቀጥለው ጊዜ እንገናኛለን ሰብስክራይብ ማድረግ አትርሱ ላይክ እና ሼር ደግሞ ማድረግ አትርሱ እግዚአብሔር ይባርካችሁ ጋር ብለሹ ቻው ቻው this next month